አንድ ተማሪ ህግ ትምህርት ቤት ወይም ደግሞ ህግ ዲፓርትሜንት ከተቀላቀለ ምን አይነት ኮርሶችን ይማራል? እነዚህን ከአንደኛ ዓመት እስከ አምስተኛ ዓመት ያሉ ኮርሶችን ማወቅ የምትፈልግ ከሆነ ህግ ትምህርት ቤት ለመቀላቀል ፈልገ እነዚህን ኮርሶችም ደግሞ ወይም ተቀላቅልም ሊሆን ይችላል ልትቀላቀል ፈልገ እነዚህን ኮርሶችን ማወቅ ከፈለግ በዚህ ቪዲዮ አስረዳሃለሁ። ሁሉንም አንድ በአንድ እነግርሃለሁ። እንግዲያውስ ቪዲዮውን ሼር ላይክ እያደረግ ቻናሉን ሰብስክራይብ እያደረግ ቪዲዮውን እስከ መጨረሻ ተከታተል። ዳይ ወደ ቪዲዮ። ሶስተኛ ዓመት አንደኛ ሴሚስተር አንድ ተማሪ ህግ ትምህርት ቤት ከተቀላቀለ ሶስተኛ ዓመት አንደኛ ሴሚስተር ላይ የሚማረው ላንድ ነው። ስለ መሬት ከመሬት ጋር የተያያዙ ህጎችን በጠቅላላ እንትን የሚያደርግ የሚያብራራ ኮርስ ነው። ሁለተኛ ደግሞ ሎው ኦፍ ኤክስትራ ኮንትራክቹዋል ሊያቢሊቲ የሚባለው ወይም ቶርት ተብሎ ይጠራል በሌላ ስሙ። ያ ማለት ከውል ውጭ ኃላፊነት የሚባለው ለምሳሌ በቀላል እንትን ለማስረዳት ለምሳሌ የራስ መኪና ሌላን ሰው ስገጭ እሱ ያወጣውን ወጪ ከሳራ ሁሉንም ስትከፍለው ያ ምን ይባላል? ከውል ውጪ ኃላፊነት ንብረት በመያዝ ብቻ እንደዚህ አይነት የሆኑ ጉዳዮችን የሚያነሳ ህግ ነው። ሶስተኛ ደግሞ ስፔሻል ኮንትራት ይባላል። ያው ቅድም አይተናል። ኮንትራት ባልና ኮንትራት የሚባለው አይተናል። እዚህ ጋር ደግሞ ስፔሻል ኮንትራት የሚለው የኮንትራት አይነቱ ልዩ ለምሳሌ ስለ ውክልና ሊሆን ይችላል፣ ስለ ሽያጭ ኮንትራት ሊሆን ይችላል፣ ስለ መያዣ ሊሆን ይችላል። እነዚህን የሚያነሳ እና የሚያብራራ ህግ ነው እና እሱ ላይ የወጣ ኮርስ ነው ማለት ነው። አራተኛ ላይ ያለው ክሪሚናል ሎው የወንጀል ህግ ሁለተኛ መጽሐፍ ማለት ነው። ስለዚህ መጽሐፉ ትልቅ ስለሆነ በሁለት ተከፍሎ ሁለተኛ መጽሐፍ እዚህ ላይ ከዛ ከአንደኛ መጽሐፍ የቀረው እዚህ ላይ በጠቅላላ የሚያብራራ ነው። ሶስተኛ ደግሞ ሲቪል ፕሮሲጀር የፍትሐ ብሔር ስነ ስርዓት ህግ ማለት አፈጻጸም ክስ እንዴት ይመሰረታል፣ እንዴት የክሱ መከላከያ እንዴት ይቀርባል ማለት የፍርድ ቤት ሂደት እንዴት ይከናወናል፣ እንዴት መጀመር አለበት፣ እንዴት መከራ ያለበት የሚለው ነገር የሚያነሳ ነው። ስድስተኛ ደግሞ ሎው ኦፍ ትሬደርስ ኤንድ ቢዝነስ ኦርጋናይዜሽን ስለ ነጋዴና ስለ ንግድ ተቋማት ንግድ ምንድነው? ምን አይነት ንግዶች የሚሰሩት ኢትዮጵያ ውስጥ ማለት ህጋዊ እውቅና ያገኘው ማለት ነው ሊሰሩ የሚገቡ እና ደግሞ ምን አይነት የንግድ ተቋማት ማቋቋም ይቻላል፣ ስንት አይነት አለ፣ እነዚህ እንዴት ነው የሚተዳደሩት፣ እነዚህ የሚለውን የሚያወራለን እና የሚያብራራለን ህግ ነው ማለት ነው። ሁለተኛ ሴሚስተር ደግሞ ሲቪል ፕሮሲጀር ቱ የሚባል ያ ቅድም አይተናል። ስለ የፍትሐ ብሔር ህግ የፍትሐ ብሔር ስነ ስርዓት ህግ አንደኛ መጽሐፍ አለ። ሁለተኛ መጽሐፍ ያው ከሱ የቀጠለ ነው። ሁለተኛ ደግሞ ክሪሚናል ፕሮሲጀር የወንጀል ስነ ስርዓት ህግ ማለት ነው። ለምሳሌ የወንጀል ክስ እንዴት ይመሰረታል፣ እንዴት ይካሄዳል፣ እንዴት በቃ ከሱ ጋር ከወንጀል ህግ ጋር ክስ አመሰራረት ጋር ሊሆን ይችላል። ማን ነው የሚመሰረተው ምናምን የሚባሉ ነገሮችን የሚያነሳልን። ሶስተኛ ደግሞ ሎው ኦፍ ኤቪደንስ ስለዚህ መረጃ ለምሳሌ ክስ ቀርቦ ወይ ደግሞ በህግ ጉዳይ ላይ ማስረጃ ምን አይነት ማስረጃ መቅረብ አለበት፣ እንዴት ነው ማስረጃ የሚቀርበው ምናምን የሚለው ሎው ኦፍ ፐብሊክ ኢንተርናሽናል ሎው ማለት ለምሳሌ ሁለት ሀገራት መሀል ያለውን ግንኙነት የሚገዛ ህግ ማለት ነው። ስለዚህ እነዚህ እንዴት በምን አይነት ህግ ነው የሚተዳደሩት ምናምን የሚለው የሚያወራልን ህግ ነው። አምስተኛ ሎው ኦፍ ባንኪንግ ኢንሹራንስ ኤንድ ኔጎሺየብል ኢንስትሩሜንት የሚባል ያ ቅድም አይተናል በአንደኛ ሴሚስተር ላይ ሎው ኦፍ ትሬደርስ ምናምን ብሎ ከሱ የቀጠለ ደግሞ ይሄ ባንኪንግ ስፔሲፊካሊ ስለ ባንክ ስለ ኢንሹራንስ እና ስለ ማለት የሚተላለፉ ሰነዶች ስለ ቼክ ሊሆን ይችላል፣ ሼር ሊሆን ይችላል ምናምን ማለት የሼር ሰርቲፊኬት ሊሆን ይችላል። እነዚህ አይነቶች። ስድስተኛ ደግሞ ፌዴራሊዝም ያው ይታወቃል ከህገ መንግስት ጋር የተያዘ ኮርስ ነው። እነዚህ ይማራል ማለት ነው። አንድ ዓመት አንድ ተማሪ ሶስተኛ ዓመት ሲሆን እነዚህ አንደኛ ሴሚስተር እና ሁለተኛ ሴሚስተር ላይ እነዚህ ይማራል ማለት ነው።